ነው ያላችሁ ልክ ጃምፕ ይሄ ነው በቃ ሁሉ ጊዜ እንትን ብላችሁ እንዲህ ጃምፕ ሲመጣ ምን እንደምናደርገው ብዙ አይነት መከላከሎች አሉ። ያው ይሄ ጃምፕ ሲመጣ አንደኛ ነገር እንደዚህ ማሳለፍ እንችላለን። አንድ በጃምፕ ብቻ ነው አንድ። ሁለተኛው ጃምፕ ሲመጣ ደግሞ በዚህኛው ያያችሁ ሆፕ አድርገነው እዚህ እንገባለን። ያው እዚህ በጣም አደገኛ ቦታ ነው። አሁን ጃምፕ ሲመጣብን እንዲያርገነው እዚህ ኢሚዲየትሊ እንገባለን። ወይንም ደግሞ ሆፕ ይሄ ሲመጣብን ሆፕ አድርገነው ያው አያችሁ ዲፌንስ አለ። ይሄንን እዚህ ጋር ሆፕ አሁን በዚህኛው ሊመታን አይችልም። ምክንያቱም አንደኛ ነገር ይሄ ወደ ላይ ገፍተና ባላንሱን ያጣል። ሁለተኛ ነገር ደግሞ እዚህ ጋር ዴንጀር ቦታ ነው። እዚህ ሆፕ ይሄ እስካሁን ስለ ግራ ነው የምነግራችሁ። ሌላው ደግሞ ግራ ሲመጣ ሆፕ ሆፕ ወይ ግራ ሲመጣ እንዴት የምናደርገው ልክ ሁሉ ጊዜ ሰዎች ምንድነው እንዲህ ነው ብንጠቅመው። ይሄም አለ ግን አሁን ይሄ ራሴ የጀመርኩት ልክ ይሄ ሲመጣ የተለየ ነገር ሆፕ ጃምፕ ይሄው ይሄንን እዚህ እሱ የማያገኘኝም ማለት ነው። ሆፕ ጃምፕ አጌን ሆፕ አያችሁ እዚህ ስንመታው ይወርቃል፣ እጁ ይመታል። ከዛ እዚሁ እንደገና እናገኘዋለን ማለት ነው። ሌላው ደግሞ አሁን ጃምፕ ሲመጣብን አያችሁ ይሄንን ሆፕ እናደርጋለን። ባላንስ የለውም። አያ ባላንስ የለውም። እዚህ ጋር ከስቴፕ ጋር ሁሉ ጊዜ ቁልፍ ቦታዎች ናቸው። እዚህ ጋር በጣም አደገኛ ቦታዎች ናቸው። የትንፋሽ እንትን የምንልበት ቦታዎች ናቸው እና እሱን እናገኘዋለን ማለት ነው። አሁንም ደግሞ ሌላው ጃምፕ ሲመጣ ሌላ ምን እንደምናደርገው ያው ይሄንን አንዳንድ እንዲህ አይደለም የምንመታው፣ ትንሽ ነው እንዲህ ሲመጣብን ምን እናደርጋለን? ይኸው ሆፕ እዚህ እናወርድና እዚህ ጋር አያችሁ አጌን ሆፕ አርገነው እዚህ ያው ይታያቸዋል ብዬ አስባለሁ። አጌን ሆፕ ይሄን ሆፕ እስካሁን እየነገርኳችሁ ያለሁት የጃምፕን ነው።